ሰው ቸርች ውስጥ የማይወደው ትምህርት ምንድነው? ስለ ሞት ባጭር ስለ መሞት ምን አይወድም ሰው። ዝም ብሎ ትኖራለህ በቃ ትሄዳለህ ምንም አትሆንም የሚል ነው የሚወደው። እኛ ፈራንም አልፈራንም በመድር ላይ የማይቀር ነገር ሞት ይባላል። በቃ እመኑኝ። ይሄንን ደግሞ ፓስተር ሄኖክ ምን አለበሉኝ? እኔ መቼ እንደምትሞቱ ነው እንጂ ማላቀው ትሞታላችሁ። ይሄ በትንቢት መንፈስ ነው የምናገረው። ካልተፈጸመ ጠይቁኝ ደውሉና። የማይሞት ሰው የለም። ስፖርተኛ ስለሆንክ ስፖርተኛ ጡንቻን ፈርቶ አይመለ ጀነራል ብትሆን አይፈራ። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦ እግዚአብሔር ሲፈጥረን መጀመሪያ እንድንሞት አልነበረም የሰራን እንድንኖር ነበር። አንዳንድ ሰዎች በርግጥ እንድንሞት አድርጎ ሰርቶናል ይላሉ። እኔ ግን እሱን አልቀበልም። የኔ እምነት ነው። this is my opinion not opinion, this is truth actually። ሞት የመጣው ሰውየው ሄዶ ስለበላ ነው። እንደውም አንዳንድ ሰው ተናዶ ወይኔ አዳም በላ እንጂ እንደው ባይበላ። ለዚህ ነው አዳም ጎንደሬ በሆነ ብሎ የተመኙ ሰዎች አሉ። ለምን ብላ ብላ ሲል አሁን በላው ብሎ ያ ለማንኛውም ጎንደሬም ሆነ ቡርኪና ፋሶም ሆነ ኡጋንዳም ሆነ ሰውየው ይበላል። ይስማኝ። ስለዚህ አንዳንድ ሰው ምን ይላል? አዳም ታዲያ በበላ እኛ ምን አገባን የሚል ሰው አለ። አዳም በበላ ነው እኛ የምናልቀው። ትላንት ተናግሬያለሁ። እርጉዝ ሴት መርዝ ብትጠጣ ልጄን አይነካም ማለት አይችልም። ቡና ብትጠጣ ልጁ ጋር ግንኙነት የለውም ማለት አይችልም። እዚህ ክሊር የምታረገው በሙሉ ወደ ልጁ ይተላለፍ። ስለዚህ አዳም እኛን እርጉዝ ሆኖ ስለበላ አንድ ላይ አስፈጀን። እየሰማችሁ ነው? ስለዚህ ምን አለ መጽሐፍ ቅዱስ? ኃጢአት ባልሰሩት ሁሉ ላይ ሞት መጣ። ሮሜ ጻፊ ሲናገር ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ፣ ኃጢአትን ተከትሎ ሞት ገባ። ውሻ በቀደደው ጅብ ገባ እንጂ ሞት ውጪ ነበር የለም ነበር። ስለዚህ ሰው ሁሉ ላይ ሞት መጣ። እግዚአብሔር ግን ሞት ለጥቅም ቀየረው። ሃሌሉያ! እንደ ቀየረው። እኔ እኮ ሰው አይታችሁ ሕይወት ዛፍ ምትባላለች። የአዳም ፍጥነቱ ልክ እንደሚሞት ያ ጊዜ ራጥ ብሎ ሕይወት ዛፍ ሊበላ ሲል ጊዜ እግዚአብሔር በመትገለባበት ኪሩብ ዛፍ ሴፍ ዘጋት። እንደውም አንዳንድ ሰዎች እንደው እግዚአብሔር ምቀኛ ባይሆን በበላ ኖሮ ይላሉ። ቢበላ ጉድ ሆነን ነበር። ለምን? እግዚአብሔር የማይቤዠው ዘላለም የሚኖር ኃጢአተኛ ነበር ምን ነው? አየህ ቶሎ ዘጋና ሞትን ለጥቅም አደረገልን። ብንበላስ ኖሮ እግዚአብሔር እንደ ሰይጣን ነው ምን ነው? በቃ የማይቤዠው ዘላለማዊ ነን፣ ግን ከእግዚአብሔር ተለይተን ነው። እግዚአብሔር ቶሎ ብሎ ቻል ስለሆነ ይሄን በልታ ከኔ ተለይተ ዘላለም አትኖርም አለና ዘጋና በሞት በኩል መጣ ከኔ ጋር ትኖራለህ አለ። ሲንገል እስቲ አሜን። ስለዚህ ነው ጳውሎስ ሲናገር ሞት ለኔ ጥቅሜ ነው። ወደ ጥቅም ነው የቀየረው፣ ወደ መልካምነት ነው የቀየረው። God is good። ወደ እግዚአብሔር መመለሻ ከእግዚአብሔር ጋር መኖሪያ ነው ያደረገው። ሰው የለም እዚህ ቤት ደግማችሁ አሜን ብሏ። አሜን። ከዛ ይኸውላችሁ እግዚአብሔር የፈጠረው ህይወት አንድ ነበር፣ እንደዚህ አንድ ነው። አሁን ሙስሊሞች ምን ይላሉ? እግዚአብሔር ህይወትን ሲፈጥር ከ3 ወር በኋላ ነው ህይወት የሚሰጠው። ልጁ ከተጸነሰ ከ3 ወር በኋላ። ከ3 ወር በፊት ምንም ነው ማለት ነው፣ ዝም ብሎ ደም ነው። በእኛ ግን እንደዛ አይደለም። ልጁ የተጸነሰም ጊዜ አይደለም ገና ከአባቱ ወገብ ድሮን ማለት ነው ህይወት እየተካፈለን ነው የወጣ ነው። ያ ህይወት እኮ አዳም ውስጥ ስለተረገመ ነው ስንካፈል የወደቀ ህይወት፣ የተበላሸ ህይወት፣ የቆሸሸ ህይወት እየተካፈልን የመጣ ነው። ይጋጭም የሶር ነው እንደዛ ነው እንጂ ከ3 ወር በኋላ ሙልሙል እያደረገ ለሁሉም ጡልም ቢያረግ እንደዚህ ይከብዳል። ስለዚህ ፐርሰናል ራሷን የቻለች ህይወት ስለሆነች የወደቀ ህይወት አንካፈልም ነበር። እኛ ግን የተበላሸ ህይወት እየተካፈልን። ለዚህ ነው ኢየሱስ ክርስቶስ የዘመኑ ፍጻሜ ሲደርስ ከሴት የተወለደውን ወንድ ልጅ ላከልን አይደል የሚለው? ከፊተኛው አዳም ህይወት ሳይካፈል መጣ። ሰው የለም እዚህ ቤት የፊተኛውን አዳም ውድቀት ሳይካፈል መጣ ኢየሱስ። ስለዚህ የኛን ዕዳ ለመክፈል ንጹህ ህይወት ይዞ ነው የመጣው። ልክ ጌታን ስንቀበል እኮ ምንድነው የሚለው? እነዚህ ከወንድ ፍቃድ አልተወለዱ አለቀ። የተወለድንበትን መወለድ አቆመና ፍጥረታዊነቱን አቆመና ከኋለኛው አዳም እንድንወለድ አደረገ። ህይወት በህይወት ሆነን ማለት ነው። God is good። ሳመን all of you God is good። ስለዚህ ሞት በአንድ ሰው በኩል መጣ። ኢየሱስ ግን መጥቶ ከሞት አይደለም ያዳነን። ምን አልኩኝ? ከሞት አላዳነን፣ ከሞት ፍርሃት ግን አዳነን። ይሄው የዕብራውያን 2 ጸሐፊ ምንድነው የሚለው? በሞት ፍርሃት ያሉትን ነው ነፃ ያወጣ ዘንድ። አሁን ሰዎቹ ሞትን በሚያዩበት መነጽር እኛ እናይም። እኛ ሞት ላንቺ ምንድነው ሲባል ኖሬ ልኖር መሄድበት ነው።
መልሱ ኖሬ ድፍት ምልበት አይደለም ለኛ ይሰማችሁ ነው ኖሬ ምን ሊል ነው የሚሄደው እስቲ አንዴ በሉ ኖሮ ለመኖር መሄድ ነው ምን ሞት በቃ አትፍሪው ድጋሚና በይ አይዞሽ ከቶ አይቀርም ሞት ምንም ቢታክቱ ምንም ቢከተቱ ይላል እኮ በኦርቶዶክስ አለ መዝሙር አይደል እንደውም ሞት የፈሩ ሰዎች ናቸው አደገኛ ቦታ የሚደርሱት ሰውየው ሞት ፈርቶ ሸሽቶ የማይቀበርበት ሀገር ደረሰ ከድጡ ወደ ማጡ አንድ ጊዜ ትሞታለህ ከዛ በኋላ ፍርድ አለ ስለዚህ ፍርድ በኋላ እናገራለሁ ግን አንዴ በረምዙኝ ሞት በአንድ ሰው መጣ እንደውም እስከ ሙሴ ድረስ ያሉት ሰዎች በምን እንደሚሞቱ ራሱ ያውቁ ጠብ ይላል ምንድነው ግን የሚያንጠባጥበን ይላሉ ጠብ ይላል ተስማ ምንድነው ሲል ህግ የሚባል መጣ እምትሞቱት ይሄንን ነገር ማሟላት ስለማይችሉ ነው this is the result ሲባሉ በጠቅላላ ገባና ይሄን ህግ ማሟላት ስለማንችል ብር ብለን ኢየሱስ ላይ ተጠመጠመ ይሄንን ህግ ማሸነፍ የምትችል ይሄን ህግ መፈጸም የምትችል አንተ ብቻ ነህ አረ በደንብ አሜን ስለዚህ ኢየሱስ በኑሮ ህጉን ፈጸመ የስነ ምግባር ህጉን ፈጸመ አሜን ነው ወይ በመስቀል እዳችንን ከፈለ ስለዚህ በኢየሱስ ያሉት ሁሉ ጸደቁ ሰርተን ሳይሆን በነጻ እሺ ልሰብክ ነበር ግን እንትናችሁ እየከበደኝ ነው ጮክ ስትሉ በነገራችን ላይ መጽሐፍ ቅዱስ ላይ የለም ይሄን ሄዳችሁ እንዳትፈልጉ የሰው እድሜ የሚል አነበብኩኝ የሰው እድሜ 20 ዓመት ነበር አሉ እግዚአብሔር ሲፈጥረን ከምሬ ነው 20 ነበር አሉ ሰው ግን ሄደና አነሰኝ 20 ምን ላርግበታል ደርሰና ማለት ነው ሰላም ብለና ማለት ነው እግዚአብሔር ገረመው እሺ አለ ውሻ ግን መጣ ምን አለ እኔ ይሄን ሁሉ እድሜ ምን ላርግ ነው ለማንም ለአዳሜ ውስል ልኖር ነው ደጌታዬ ሲል 20 አነሳና አስቀመጠለት ቀነሰለት ማለት አህያ መጣ ይሄን ውሽ ሰባል ይሄን ሁሉ ዘመና 20 ወሰደለት ጅንጀሮ መጣ አራባዛ ጌታዬ ከሱም ወሰደ ሰው ደግሞ መጣና አራ አነሰ ሲል የጅንጀሮንም የውሻንም የአህያንም ሰረሰበና ያዝና ይሄዳል በቃ ከዛ በኋላ አሉ ሰው እንደ ሰው የሚኖረው 20 ዓመት ነው ሳያስብ ለሚበላው ሳያስብ ማሚ ዳዲ በቃ ፍሪ ሆኖ 21 ይኖራል 20 ሲጨርስ የውሻ ይጀምራል አትንጋኝ ነው ዘብራል ያለ ስለ ዘሩ ሲቃወም ስለ ኑሮ ሲከራከር ስለ ሚስቱ ሲጨቃ ስንት ሞላው 40 ላይ ያህያ ይጀምራል የናቴ ነገር እንዴት ነው ልጄ በቃ ሸክም በሸክም እናቱን ይሸከማል ጎረቤት ይሸከማል ሰፈር ይሸከማል ይሰራል ይሸከማል ፋይናሊ 20 ሲያልቅ ስንት ሆነ 60 ሲያልቅ ስንት ነው የጅንጀሮ ጀመረ ሸማው ይሉታል በቃ ከዛ በኋላ ልጁ አይሰማው ምን ነው ጌታ ይባርካችሁ ሶሪ መጽሐፍ ቅዱስ ላይ የለም ብሎ እንትን ነው ግን እውነት አይመስልም ይመስላል አይዞሽ አንዬ ሃሌሉያ